በጎንደር ከተማ ታላቅ የተባለ መንፈሳዊ ኮንፈረንስና ክሩሴድ እየተዘጋጀ ይገኛል። በነብይ ዘካርያስ አማካኝነት እንግዲህ እንደምትመለከቱት እጅግ በጣም በርካታ ህዝቦች እንግዲህ አደባባይ ላይ በተገኙበት ፕሮግራሙ እየተደረገ ይገኛል ማለት ነው። የወንጌል ስርጭትንም ያካትታል። የተለያዩ የፈውስ ፕሮግራሞችን በመጨመር እንግዲህ በምትመለከቱት መልኩ ጎንደር ከተማ ላይ ታላቅ የተባለ ፕሮግራም እየተካሄደ ይገኛል። ሰሜኑን ለኢየሱስ አይደል ያሉት? እውነት ሰሜኑ ክርስቶስን ያውቁ ከ2000 ዓመት በፊት በኢየሱስ ልደት ጊዜ ክርስቶስ ሲወለድ ከሰባ እገል አንዱ ኢትዮጵያ አይደለም? እጅ መንሻ ይዛ የቀረበች ኢትዮጵያ አይደለችም? ኢየሱስ ክርስቶስ ሲሰደድ እስራኤል ሲያሳድዱት ኢትዮጵያ አይደለችም የተቀበለችው? ከእስራኤል በፊት በኢትዮጵያዊ ጃንደረባ በባኮፍ አማካኝነት ለመጀመሪያ ጊዜ ጥምቀትን የተጠመቀች ኢትዮጵያ አይደለችም? በዓመት ከ1825 ጊዜ በላይ በቤተክርስቲያኗ የኢየሱስ ክርስቶስ ወንጌል እንዲነበብ ስርዓት የሰራች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለች? ታዲያ ለኢትዮጵያ ነው ለሰሜኑ ክፍል ነው ኢየሱስን የምትሰብኩለት? ነገር ግን ምን ታረጉታላችሁ? ደንቆሮ የሰማለት ያብዳል አይደል የሚባል ብላችሁ ደግሞ ጎንደር ላይ መጣችሁ። ጊዜ የሰጠው ቅል ድንጋይ ይሰብራል። ግን ይችን ድፍረት ጎንደር ላይ መጣችሁ የደፈራችኋትን ድፍረት ስልጤ ላይ ትደፍሯታላችሁ፣ አፋር ላይ ታርጉታላችሁ። ከዛማ ልብ ይጠይቃል። ከዚህ ግን ሁሉም ዝም አልን። ቄሱም ዝም፣ መጽሐፉም ዝም፣ ሁላችን ዝም አልን። እናንተ ምን ታረጉ? ለማንኛውም ግን ጎንደር ሰርግጬ ምነግርህ ሰሜኑ ክፍል ኢየሱስ ክርስቶስን ከተቀበለ 2000 ዓመት አልፎታል። ለማንኛውም ግን ኦርቶዶክሳውያን ሆነ ብለው የሃይማኖት ግጭት ለማስነሳት ስለሆነ ከስሜታዊነት ወጠን ራሳችን ሀገራችንና ሃይማኖታችንን እንጠብቅ። ክብር ይስጥልኝ።